ሰላም 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 ለእናንተ ይሁን። ሰላማችሁ ይብዛ። እንዴት ናችሁ የተወደዳችሁ? አንድ ስፍራ ሕዝቅኤል 28 ላይ አንድን ክፍል አንብቤ ሰይጣን እንዴት እግዚአብሔር እንደጣለው እንዲሁም ደግሞ ያ የወደቀበትን ሐሳብ ይዞ ደግሞ አዳም ጋራ በዛ በእረፍት የተቀመጡበት እግዚአብሔር ያስቀመጣቸው ስፍራ ላይ እንዴት አርጎ እንዳስወጣቸው እሱ የወደቀበትን ሐሳብ ይዞ እነሱ ጋር እንደመጣ እንዲሁም ደግሞ አሁንም እኛ ህይወት ላይ ያንኑ ሐሳብ እሱ የወደቀበትን ሐሳብ ይዞ መጥቶ ብዙ ሰዎችን ሲጥል ያየውበት ክፍል ነውና ይህን ክፍል እስኪ ላንብበው። ሕዝቅኤል 28 ላይ ምን ይላል? 12 ላይ የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሟሽተህ እንዲበል ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላህ ውበትህ የተፈጸመ መደምደሚያ አንተ ነህ ይለዋል። በእግዚአብሔር ገነት በኤደን ነበርክ። የከበረ ዕንቁስ ሁሉ ሰርዲዮን፣ ቶፓዚዮን፣ አልማዝ፣ ብሬን፣ መርገድ፣ ኢያስጴስ፣ ሰምፔር፣ በርሎን የሚያንጸባርቅ ዕንቁ ወርቅ ልብስህ ነበረ። የከበሮም የእምቢልታም ሥራ ባንተ ዘንድ ነበረ። በተፈጠርክ ጊዜ ተዘጋጅተው ነበረ። አንተ ልትጋርድ የተቀባህ ኪሩብ ነበርክ። በተቀደሰ በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋይ መካከል ተመላለስክ። በተፈጠርክበት ቀን ጀምሮ በደል እስኪገኝብህ ድረስ በመንገድ ፍጹም ነበርክ። በንግድ ብዛት ግፍን በውስጥ ተሞላ፣ ኃጢአትን ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩ። የምትጋርድ ኪሩብ ሆይ በእሳት ድንጋይ መካከል አጠፋው። በውበት ምክንያት ልብ ኮርቷል። ከክብርም የተነሳ ጥበብህን አረከስክ። በምድር ላይ ጣልኩ፣ ያዩም ዘንድ በነገስታት ፊት ሰጠው። በበደልህ ብዛት በንግድ ኃጢአት መቅደስን አረከስ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እርሷን በልታለች። በሚያዩ ሁሉ ፊት ላይ በምድር ላይ አመድ አድርጌሃለሁ ይለዋል። አይገርምም? የተፈጠረበት ማንነት የከበረ ነበረ። ከመውደቁ በፊት ልብሱ የሚገርም ነበረ። በዕንቁ ቶፓዚዮን፣ ብርሌን ምናምን አድርጎ ነበር እግዚአብሔር የፈጠረው። እንደገና የሚጋርድ ምን ነበረ? ኪሩብ ነበረ። በእግዚአብሔር በተቀደሰው ተራራው ላይ ነበር ያኖረው። በእሳት ድንጋይ መካከል ነበር የሚመላለሰው። በጣም ይገርማል። ፍጥረቱ ከተፈጠረበት ቀን ጀምሮ በደል እስኪገኝበት ፍጹም ነበረ። ስለዚህ በውበቱ ምክንያት ምን አድርጋ ኮራ። እንዲሁም ደግሞ የማይገባውን ያልተጠራበትን ማለት ነው። ይሄ ሁሉ ነገር አልበቃ ብሎት እግዚአብሔር መሆንን ሲፈልግ እናያለን። በቃ አለመርካት በውስጡ ሲታይ ሲገለጥ ታያላችሁ። ስለዚህ ያንን የወደቀበትን ሐሳብ ደግሞ ሄዶ አዳም ዓለም ላይ ሲመጣ አዳምን ደግሞ እንዲሁ ሲያስት በገነት ተፈጥሮ ሳለ አዳም የከበረ ሆኖ ሳለ ስልጣን ተሰጥቶት ሳለ መጥቶ እግዚአብሔር እንዲህ ብትበሉ እንዲህን ፍሬ እንዲህ ብትበሉ እግዚአብሔር ትሆናላችሁ ብሎ እሱ የወደቀበትን ሐሳብ እንደገና እነሱ ጋር አምጥቶ እነሱንም ከስፍራቸው ሲያስወጣና ሲያባረራቸው ታያላችሁ። አሁንም ደግሞ በእኛ ህይወት ላይ በሰዎች ህይወት ላይ ብዙ ጊዜ ስትመለከቱ በውበታቸው ሊሆን ይችላል፣ በእውቀታቸው ሊሆን ይችላል። ይሄ ኩራት ማለት እሱ የወደቀበት ነው። በውበቱ ኮርቶ ነው የወደቀው። እበልጣለሁ ብሎ ነው የወደቀው። ስለዚህ አሁንም ደግሞ በእኛ ዓለም ላይ አሁን ባለንበት ዘመን ላይ ሰዎች ልብ ላይ መብለጥን፣ ሰዎች ልብ ላይ እኔ ውብ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ እያለ የመብለጥን ሌላ ነገርን የመፈለግን የህይወት ስርዓት አስገብቶ ሰዎችን ሲጥል ትመለከታላችሁ። እንዲሁም ደግሞ ክርስቲያኖች በክርስቶስ አዲስ ፍጥረት የዘላለም ህይወት ተሰጥቶን እንደገና በአብ ቀኝ ተቀምጠን እንደገና ስም ተሰጥቶን በቃ ስልጣን ተሰጥቶን ይሄ ሁሉ ነገር ተሰጥቶን ደግሞ ሌላ ነገር በመፈለግ ሌላ ነገር ያልሆነውን ነገር እንድንፈልግ በሰው ልብ ላይ በእኛ ልብ ላይ ምን ያደርጋል? ሐሳቡን ያመጣል። ልንነቃበት ነው ይህንን ሐሳብ የምናገረው። አሁንም ሰዎችን አመድ እንዲሆኑ ማለት ነው፣ ከእጃቸው ላይ ከህይወታቸው ላይ በቃ ባዶ እንዲሆኑ የሚያደርገው እሱ የወደቀበትን ሐሳብ አምጥቶ ከሰዎች እንደሚበልጥ በቃ ገንዘብ ቢኖረኝ እንዲሆናለሁ፣ ውጭ ሀገር ብሄድ እንደዚህ ይሆናለሁ፣ የሆነ ልንሆን የማይገባንን በቃ እየፈለግን እንድንኖር ከእግዚአብሔር ጋር ምን ያደርገናል? ያጣላናል። እኛ ግን
ምን አድርጎልናል? እግዚአብሔር ያልሰጠን ነገር የለም። በዛ እረፍት እግዚአብሔር በሰጠን ማንነት እግዚአብሔር በሰጠን ክብር እየተመላለስን በእረፍት እግዚአብሔርን እያመሰገንን መኖር ይሆንልን። በእውነት እሱ የወደቀበት ሐሳብ ነው። በጣም ነው የሚገርመው። ከዛ ሁሉ ክብር የወደቀበትን ይናደዳል። ታውቃላችሁ፣ የነበረበት ስፍራ በጣም ማንም የሌለበትን ስፍራ ነው እግዚአብሔር ያስቀመጠው። ግን አልጠግብ አለ። አሁንም አምጥቶ ሰዎችን በቃ አለመጥገብ አለመርካት፣ በቃ በያዝነው ነገር ምን እንዳንረካ እግዚአብሔርን እንዳናመሰግን ደስተኛ እንዳንሆን እያለ እንደዚህ እኮ ብትሆኑ እንደዚህ እኮ ብታደርጉ የሆነ ሀገር ብትሄዱ የሆነ በቃ እንደዚህ ብትማሩ እንደዚህ አይነት ነገር ብትይዙ እንደዚህ ትሆናላችሁ እያለ ጠዋትና ማታ አዳምን እሱ የወደቀበት አዳምን ያባረረበትን ሐሳብ ይዞ እኛ ክርስቲያኖች እኛን ላይ መጥቶ ይህንን ሐሳብ ይጭናል። ስለዚህ እኛ እንደ ክርስቲያን ልንነቃ ነው የሚገባው። ይህ ሐሳብ በውስጣችን ላይ ይህ ሐሳብ በልባችን ላይ ከመጣ ይሄ ሰይጣን የወደቀበት ሐሳብ ነው። ይሄ እሱ በልባችን ላይ ኩራት ቢመጣ በመልካችን ሊሆን ይችላል፣ በትምህርታችን ሊሆን ይችላል፣ በዘር ሊሆን ይችላል። ማንኛውም እንደዚህ አይነት ሐሳብ ካመጣ ኖ ቃሉ ላይ እንደዚህ ብሏል። ስለዚህ እኛ ሰይጣን የወደቀበት ሐሳብ አዳምን ከነበረበት ስፍራ ያስወጣው ሰይጣን ሐሳብን አንቀበልም እያልን ሐሳቡን ምን እያደረገን እየሻርን ሐሳቡን ምን እያደረገን እየመታንበት ልንኖር ይገባል። ምክንያቱም እኛ ከዚህ በላይ መሆን አንችልም። ክርስቶስ ዋጋ የተከፈለን ሰዎች ነን። እኛ የከበርን ሰዎች ነን። እኛ በአብ ቀኝ የተቀመጥን የዘላለም ሕይወት ያለን ሰዎች ነን። ሌላ ተጨምሮ የሚጨመርልን ነገር የለም። ገንዘብ ስለመጣ ሌላ ክብር ኦልሬዲ እኛ ምን ሆነናል? ከብረናል። በማን? በክርስቶስ። ምድራዊ አይደለንም፣ ስጋዊ አይደለንም። የሆነ ነገር መጥቶ እኛን ገና አያከብረንም። በክርስቶስ በቃ ተፈጽሟል፣ ጨርሷል፣ በቃ አልቋል። እኛ ከብረናል። እኛ የከበርን ሰዎች ነን። ልጁን ነው እግዚአብሔር ልጁን ነው የሰጠን። በአብ ቀኝ ነው የተቀመጥነው። ስም ነው የተሰጠን። ስለዚህ ይህንን ሐሳብ ሰይጣን ሲያመጣ ይህንን ሐሳብ ወደ ልባችን ወደ ሐሳባችን ሲያመጣ ከየት እንደመጣ ምንጩ አውቀን ልንጠነቀቅ ይገባል፣ ልንነቃ ይገባል። ምክንያቱም ከረፍት ስፍራችን ሊያስወጣን እንደሆነ አውቀን እንዲሁም ደግሞ ከገባንበት የእግዚአብሔር ዓለም ከእግዚአብሔር ዓለም ውስጥ ሊያስወጣን እንደሆነ አውቀን ልንጠነቀቅ ይገባል። በእረፍት እየኖርናለን። ክርስቶስ ዋጋ ከፍሏል። ምንም ልንጨምረው የምንችል ነገር የለም። ስለዚህ ወንድሞቼና እህቶቼ የእውነት እችን ሐሳብ የእውነት እችን የሰይጣንን ፕሮግራም ካወቅን ሰይጣንን በፍጹም እኛ ሊሸነገል አይችልም። ይሄ ነው መጣያው። በቃ ኩራት ነው መጣያው። በቃ ክብር ነው መጣያው። ክርስቶስን መጥቶ እኮ ሲፈትነው በዚሁ ነገር ሲፈትነው ታያላችሁ። ክርስቶስን እንኳን የፈተነበት ምንድነው? ሐሳብ ነው። ስለዚህ ይህንን ሐሳብ እየሻርን ክርስቶስ ለኛ ያደረገውን በህይወታችን ላይ ክርስቶስ የሰራውን ስራ እያጎላን እያወጅን እንደ ክርስቲያን ልንመላለስ ይገባል። በጌታ በናዝሬቱ በኢየሱስ ስም ከዚህ ቀን ጀምሮ መንቃት ይሁንልን። ከዚህ ቀን ጀምሮ አይኖቻችን የልቦናችን አይን ይከፈት። ሰይጣን እንዳይሸነግለን የእውነት በቃል ዕውቀት በእውነት እያደግን እግዚአብሔርን በመምሰል መመላለስ ይሁንልን። እንዲሁም ደግሞ ሌላ የምንነቃበትን ክፍል ይዤ እመጣለሁ። ተባረኩ። ዘመናችሁ ይባረክ።